እሺ ሰላም እንደምን ቆያችሁ ውድ የብርሃን ሚዲያ ቤተሰቦች። ከዚህ በፊት በነበሩት ቪዲዮዎች ስለ ዲቪ ሎተሪ አውርቻለሁ። ከዚህ በፊት በነበረው ቪዲዮ ዛሬ ደግሞ ከሁሉም ነገር ስለሚቀድመው ነገር ወይም ከሁሉም ነገር መቅደም ያለበትን ነገር አንድ ሀሳብ ይዤላችሁ መጥቻለሁ። ይህም ሀሳብ ስለ ኢሜል አካውንት ነው። ስለ ኢሜል አካውንት ከሁሉም ነገር መቅደም ያለበት ነገር ነው። ኦንላይን ላይ አንዳንድ ነገሮችን ያደረጋችሁ የነበራችሁ ሰዎች ከሆናችሁ ኢሜል አካውንት ምን ያክል ወሳኝ እንደሆነ በሁሉም ነገር ላይ ኢሜል አካውንት እንደሚጠይቅ አይታችኋል። ኢሜል አካውንት ኦንላይን ላይ ብዙ ያላያችሁት ወይም ያልተንቀሳቀሳችሁ ከሆነ ኢሜል አካውንት እያንዳንዱን ነገር ለማድረግ ኢሜል አካውንት እንጠየቃለን። እስከዛ ድረስ ለምን አካበድከው ካላችሁ ስለ ኢሜል አካውንት ወሳኝነት አንዳንድ ነገሮችን ላነሳላችሁ እፈልጋለሁ። ለምሳሌ ዩቲዩብ ቪዲዮ ለማየት እና አይተን ከወደድን ላይክ ስናደርግ ኢሜል አካውንትን ይጠይቃል። ሰብስክራይብ ለማድረግ ቤተሰብ ለመሆን ስንፈልግ ራሱ ኢሜል አካውንትን ይጠይቃል። ዩቲዩብ አካውንት ለመክፈት ኢሜል አካውንት ያስፈልጋል። ቲክቶክ አካውንት ራሱ ለመክፈት ብትፈልጉ ኢሜል አካውንት ያስፈልጋል። ሰነዶችን ለመላክ ፋይሎችን ሰንድ ሪሲቭ ለማድረግ ወይም ሰነዶችን ለመላክና ለመቀበል አስተማማኝ በሆነ ሴኩሪቲ በሆነ መንገድ ለመላክና ለመቀበል በኢሜል አካውንት በጣም ይመረጣል። ለአንድሮይድ ስልካችን ከጎግል ፕሌይ ስቶር ላይ ወይም ከአፕ ስቶር ላይ አፕሊኬሽኖችን ለማውረድ ከፈለግን ስንገባ ራሱ ኢሜል አካውንትን ጠይቀው ኢሜል አካውንትን አስገብታችሁ ካለፋችሁ በኋላ ነው አፕሊኬሽኖችን ማግኘት የምትችሉት። ስኮላርሺፕ ፎርሞችን ለመሙላት ብትፈልጉ ኢሜል አካውንትን ይጠይቃል። ስራ ላይ አፕላይ ለማድረግ ቫካንሲ ላይ አፕላይ ለማድረግ ብትፈልጉ ኢሜል አካውንትን ይጠይቃል። ሴኩሪቲ የሆነ ፌስቡክ አካውንት ለመክፈት ብትፈልጉ እናም ደግሞ ከሀከሮች እንዳያገኙ አድርጋችሁ ለመጠቀም ፌስቡክን ለመጠቀም ብትፈልጉ እናም ደግሞ ሀገሮች ሀክ ቢያደርጓችሁ መልሳችሁ የራሳችሁን ፌስቡክ አካውንት ማግኘት የምትችሉት በዛ ኢሜል አካውንት ከከፈታችሁ ነው። ስለዚህ ኢሜል አካውንት በጣም ወሳኝ ነው። የትኛውንም ኦንላይን ምዝገባዎችን ለመመዝገብ ብትፈልጉ ኢሜል አካውንት በጣም ወሳኝ ነው። ለምሳሌ ዲቪ ሎተሪ ለመሙላት ብትፈልጉ ኢሜል አካውንት ይጠይቃል። ፓስፖርት ለመሙላት ኢሜል አካውንት ይጠይቃል። ማስተር ካርድ፣ ቪዛ ካርድ፣ የተለያየ ነገር ሁሉም ነገር ኦንላይን ጋር የተገናኘ ነገር ኢሜል አካውንትን ይጠይቃል። በአጠቃላይ ኢሜል አካውንት የማይገባበት ቦታ በጣም ጥቂት ስለሆነ ኢሜል አካውንት የሌላችሁ ኢሜል አካውንት እንድትከፍቱ ሪኮመንድ አደርጋችኋለሁ። ስለዚህ በዚህ ቪዲዮ ኢሜል አካውንት በቀላሉ እንዴት ከሀ እስከ ፔ ድረስ መክፈት እንደምንችል ከመጀመሪያ እስከ መጨረሻ ድረስ ኢሜል አካውንትን እንዴት በቀላሉ መክፈት እንደምንችል ባለን ስልካችን ወይም ባለን ፒሲ ወይም ስልክ ባይኖርም በጓደኞቻችን ስልክም ቢሆን የራሳችን ኢሜል አካውንት እንዴት በቀላሉ መክፈት እንደምንችል የማሳያችሁ ይሆናል። ለቻናላችን አዲስ ከሆናችሁ ብርሃን ሚዲያን ሰብስክራይብ ያደረጋችሁ ቪዲዮን ላይክ ያደረጋችሁ ቤተሰብ የሆናችሁ እንድትቀጥሉ አሳስባችኋለሁ። በመጀመሪያ እንዴት በፒሲያችን ኢሜል አካውንት መክፈት እንደምንችል የማሳያችሁ ይሆናል። ቀጥታ ወደ ቪዲዮአችን እንሄዳለን። መጀመሪያ ወደ ብራውዘራችን እንገባለን። ፒሲ በዲስክቶፕ የምትጠቀሙት ወደ ብራውዘራችን እንገባለን። ያው ስልክም የምትጠቀሙ ከሆነ ዲስክቶፕ ሞድ አድርጋችሁ ከኔ ጋር መከታተል ትችላላችሁ። አሁን እዚህ ጋር በፒሲ ስለሆነ መጀመሪያ አዲስ ብራውዘር እንከፍታለን። እኔ ክሮምን ስለሚጠቀም ያው መጀመሪያ ላይ አዲስ ዊንዶው እከፍታለሁ። አዲስ ዊንዶው ከከፈትኩ በኋላ ፒሲ የምትጠቀሙ ምን ብላችሁ ሰርች ታደርጋላችሁ? ክሪኤት ኒው ጂሜል አካውንት የሚለው ትጽፋላችሁ። ኒው ጂሜል አካውንት ብላችሁ ከጻፋችሁ በኋላ ኢንተር ትላላችሁ። እሺ ኢንተር ካላችሁ በኋላ እንደዚህ ይመጣል። ከዛ ወደታች ትንሽ ስክሮል ታደርጉና እንደዚህ ጎግል ሰፖርት የሚል አለ። ክሪኤት ጂሜል አካውንት የሚል ከጎግል ሰፖርት በታች በኩል አለ። አንድ ሊንክ አለ። እሱ ላይ ክሪኤት ጂሜል አካውንት የሚለው ላይ ትነካላችሁ። ከዛ በኋላ እንደዚህ አይነት ዊንዶው ይመጣላችኋል። እንደዚህ ከመጣላችሁ በኋላ እኛ የምንፈልገው ክሪኤት ስለሆነ ክሪኤት አን አካውንት የሚለው ላይ እንነካለን። ክሪኤት አን አካውንት እንላለን። ክሪኤት አን አካውንት ካልን በኋላ እንደዚህ መጣልን። ስለዚህ እዚህ ጋር ክሪኤት አካውንት የሚለው ላይ እንነካለን። ክሪኤት እንግዲህ አካውንት ያለ ሰው ከሆነ በዚህ ኢንተር አድርጎ ሎጊን አድርጎ መሄድ ይችላል። ግን እኛ እዚህ ጋር ያለው ክሪኤት አካውንት የሚለው እየከፈትን ስለሆነ እዚች ጋር ያለችውን ክሪኤት አካውንት የምትለው እንነካለን። ክሪኤት እንላለን። ሶስት አይነት ኦፕሽን ያመጣላችሁ፣ ሶስት አይነት ምርጫ ያመጣል። ለምንድን ነው ኢሜል አካውንትን የምትከፍቱት? አንደኛ ለፐርሰናል ዩዝ ነው፣ ለቻይልድ ነው፣ ለስራ ወይም ለቢዝነስ ነው የሚባለው ነገር ይጠይቃል። እኛ ደግሞ የምንከፍተው ለፐርሰናል ዩዝ ስለሆነ ፐርሰናል ዩዝ የሚለው ላይ ነክተን እናልፈዋለን። ከዛ ይኸው እዚህ ጋር ፈርስት ነም ይጠይቃል። ፈርስት ነም እኔ አንድ እህታችን እንድትከፍት ስለጠየቀችን የእሷን ስም አስገባለሁ።
ያው ላስት ኔም ኦፕሽናል ስለሆነ ማለፍ ትችላላችሁ፣ ግን እኔ አስገባለሁ። ከዛ ፈርስት ኔም ካስገባችሁ በኋላ ፈርስት ኔም እዚህ ጋር ካስገባችሁ በኋላ ላስት ኔም ካስገባችሁ በኋላ ኔክስት ትላላችሁ። ኔክስት ካላችሁ በኋላ እዚህ ጋር የተወለዳችሁበትን ዓመተ ምህረት ቀንና ወር ይጠይቃል። እዚህ ቦታ ላይ የሚገባው ደግሞ በእኛ ሳይሆን በግሪጎሪያን ካላንደር ስለሆነ የኛን ወደ ግሪጎሪያን ካላንደር እንቀይረዋለን። እይታችን የሰጠችን በኢትዮጵያ ስለሆነ እንዴት የኛን ወደ ግሪጎሪያን ካላንደር እንደምንቀይር እዚህ ጋር አዲስ ዊንዶውን ከፍትና እዚህ ጋር አዲስ ዊንዶውን ከፍትና የኢትዮጵያን ካላንደር ወደ ግሪጎሪያን ካላንደር እንዴት እንቀይረዋለን? ኢትዮጵያን ካላንደር ኢሲ ቱ ጂሲ ወይም ግሪጎሪያን ካላንደር ኢሲ ኢትዮጵያን ካላንደር ቱ ጂሲ ኮንቨርተር እንጠቀማለን። ኦንላይን ኮንቨርተር እንጠቀማለን። ኦንላይን ኮንቨርተር በብዛት የሚጠቀመው ሜታ አፒዝ የምትለው እዚች ሁለተኛ ላይ ያለችዋን ስለሆነች ሜታ አፒዝ የምትለው ላይ ክሊክ አደርጋለሁ። ክሊክ ካደረኩ በኋላ እንደዚህ መጣልኝ። ከዛ የኢትዮጵያ ካላንደር ያለበት ቦታ ላይ የሷ አራተኛ ወር ነው፣ ታህሳስ ወር ላይ ነው የተወለድኩት አለች። ቀን 04 ነው ያለችው 04 1994 ነው የተወለደችው 1994። የራሳችሁን ካስገባችሁ በኋላ እዚህ ቦታ ላይ የራሳችሁን ቀን ዓመተ ምህረትና ወር ካስገባችሁ በኋላ ኮንቨርት ትላላችሁ። ኮንቨርት ስትል የሷ ስንት ነው? ዲሴምበር 13 2001 ነው የመጣው። ስለዚህ ዋናው ፎርሙላ ይመጣና ዲሴምበር ወር እመርጣለሁ። ያው እዚህ ጋር ነው ፎርሙላ ያለው። ዲሴምበር ወር እመርጣለሁ። ዲሴምበር 13 2001 ዲሴምበር 13 2001 ዓመተ ምህረቱ 2001 ነው የተወለደችው። ፊሜል ናት። የራሳችሁን ጾታ ታስገባላችሁ። እሺ ከዛ ኔክስት ትላላችሁ። ሁሉም በትክክል ካስገባችሁ በኋላ እዚህ ጋር ላይ መታችሁ እንግዲህ ያስመርጣችኋል። ኢሜል አድሬሱን ይሰጣችኋል። እዚህ ጋር ኢሜል አድሬስ ይሰጣችኋል። ሁለት አይነት ኦፕሽን እነሱ ይሰጣሉ። ሁለት መጀመሪያው የራሳችሁንም እዚህ ጋር ይሄንን ሁለቱን ካልፈለጋችሁ ከሁለቱ አንዱ ካልፈለጋችሁ የራሳችሁን እዚህ ጋር ክሬት አድርጋችሁ መጠቀም ትችላላችሁ። እሺ እዚህ ጋር አዲስ ክሬት ያደረግኩኝ ላሳያችሁ። ብዬ 12 እንመርጣለሁ። ከዛ @gmail.com የሚለውን አትጽፉም። @gmail.com የራሱ ተጽፎ ነው ያለው። እዚህ ጋር @gmail.com ስላለ አልፋለሁ። ከዛ ኔክስት እላለሁ። ከዛ እንደዚህ ካልኩኝ በኋላ ፓስወርድ ስትሮንግ ፓስወርድን አስገቡ ይላል። ስትሮንግ ፓስወርድ አስገቡ ይላል። ፓስወርዱም ሚክስቸር ኦፍ ምንና ምን መያዝ አለበት? ሌተር መያዝ አለበት፣ ነምበር መያዝ አለበት፣ ከዚያ ሲምቦል መያዝ አለበት። ስለዚህ ለእይታችን እንደዚህ ሌተርን አስገባለሁ። ለምሳሌ ለሷ እሷ የሰጠችኝን ላስገባ እንደዚህ ይላለው። ከዛ ሁለተኛውንም ኮንፊርም አድርግ ይላል። ከዛ እንደዚሁ ኮንፊርም አደርጋለሁ። እሺ እንደዚህ ካልኩኝ በኋላ መጀመሪያ ላይ ፓስወርድ አስገቡ ይላል። ሁለተኛ ላይ ኮንፊርም አድርጉ፣ ያንን ፓስወርድ ትክክለኛነቱን ኮንፊርም አድርጉ አረጋግጡ ይላል። ከዛ ሁለተኛ ላይ ኮንፊርም አድርጌዋለሁ። ከዛ ኔክስት እላለሁ። ሁለተኛው ትክክል አይደለም ይላል። ማች አላደረገም፣ ፓስወርዶቹ ማች አላደረገም ይላል። እንደገና አስገባለሁ። ማች ካላደረገ ወይም ተመሳሳይ አንደኛው ነው ሁለተኛው ተመሳሳይ ካልሆነ እንደገና አስገቡ ይላል። እኔ አሁን ትክክል ስላልሆነ እንደገና ደግሜ አስገባለሁ። እሺ ይሄው አሁን አሳልፎኛል። ስለዚህ ማች አድርጓል። አሁን አልፌያለሁ። ከዛ ሪከቨሪ ኢሜል አድሬስ አስገቡ ይላል። ሪከቨሪ ኢሜል አድሬስ ከዚህ በፊት የነበራችሁ ሌላ ኢሜል አድሬስ ካላችሁ ሪከቨሪ ኢሜል አድሬስ ታስገባላችሁ። ያውም ኢሜል አድሬሳችሁ ፓስወርዳችሁን አንዳንድ ብትረሱ በዛ ኢሜል አድሬስ ሪከቨር አድርጋችሁ የራሳችሁን ፋይል ማግኘት እንደምትችሉ ኢሜል አድሬሳችሁ ኢሜል ፋይሎችን እንደገና ማግኘት የምትችሉበትን ኢሜል አድሬስ ይላል። ከዚህ በፊት ለእህታችን ኢሜል አድሬስ የሌላት ሪከቨሪ ኢሜል አድሬስ ለጊዜው አላስገባም። ስኪፕ አድርጌ ወይም ጃምፕ አድርጌ አልፋለሁ። ስኪፕ አደርጋለሁ። ከዛ በኋላ ይሄው 12@gmail.com የሚል መጥቷል። ስለዚህ ከዚህ በኋላ ሪቪው ዩር አካውንት ይላል። እንደገና አካውንቱን ሪቪው የማደርግበት ነው። ከዛ እዚህ መጥቼ ኔክስት እላለሁ። ኔክስት ካልኩኝ በኋላ እዚህ ጋር ኢሜል አድሬስ የሚያስቀምጣቸው አንዳንድ እንትኖች አሉ። ጎግል ላይ ፕራይቬሲ እና ተርሞች አሉ። ፕራይቬሲ እና ተርሙን እናንተ መታችሁ አግሪ ካላችሁት ተቀብያለሁ እስማማለሁ ካላችሁት ታልፋላችሁ። የኔን ስቴፕ ካንስል ካላችሁ ደግሞ እንደገና ያጠፋባችኋል። ስለዚህ እዚህ ጋር መታችሁ ፕራይቬሲውና ተርሙን አግሪ ማለት አለባችሁ። መታችሁ እዚህ ጋር አግሪ ትላላችሁ። እሺ አግሪ ካላችሁ በኋላ እንደዚህ ኢሜል አካውንት ይላል።
አንዳንድ ጊዜ ስትከፍቱት ስልክ ቁጥር መሀል ላይ ይጠይቃችኋል። ስልክ ቁጥር ሮቦት መሆናችሁን አለመሆናችሁን ለማረጋገጥ ስልክ ቁጥር ይጠይቃል። ግን እኛ እዚህ ጋር አሁን ስልክ ቁጥሩን እናስገባለን። እዛ መንገድ ላይ ስላልጠየቀ እዚህ ጋር መተን ስልክ ቁጥሩን ቬሪፋይ እናደርገዋለን። እዛ ላይ ግን መጀመሪያ እየሞላችሁ ስትሄዱ ስልክ ቁጥርን ጠይቃችሁ ቬሪፋይ እንድታደርጉ ይጠይቃል። ግን እኛ አሁን እዚህ ጋር መተን እዛ መሀል ላይ ስላልጠየቁ እዚህ ጋር መተን ስልክ ቁጥራችን ቬሪፋይ እናደርጋለን። እሺ እዚህ ጋር እንመጣለን። ከዛ አድ ዩር ፎን ነምበር ይላል። አድ ሪከቨሪ ፎን ነምበር ይላል። ሪከቨሪ ፎን ነምበር ስላልተጠየቅን እዚህ ጋር መተን ያው ሪከቨሪ ፎን ነምበር የሚለው ላይ ክሊክ አድርገን ስልክ ቁጥራችን ቬሪፋይ እናደርጋለን። ያው ስልክ ቁጥር ይጠይቃል። ስልክ ቁጥር እዛ ላይ ካላችሁት እዛ ላይ መሀል ላይ ከጠየቃችሁት የራሳችሁን ስልክ ቁጥር ታስገቡና ኤስኤምኤስ ይገባላችኋል። ስልካችሁ ላይ ያስገባችሁት ስልካችሁ ላይ ኤስኤምኤስ ይገባችኋል። እዛ ላይ ያለውን ኮድ አስገብታችሁ ቬሪፋይ ማድረግ ትችላላችሁ። አሁን እዚህ ጋር እንዳጋጣሚ ሳይጠይቅ ስላለፈ እዚህ ጋር መጨረሻ ላይ መጥቼ አድ ዩር ሪከቨሪ ፎን ነምበር ይላል። ስለዚህ እዚህ ጋር መጥቼ የራስን ሪከቨሪ ፎን ነምበር አስገባለሁ። እዚህ ጋር መጥቼ ሪከቨሪ ፎን ነምበር አስገባለሁ። ከዛ እዚህ ጋር ስልክ ቁጥር የካስተመራችን ስልክ ቁጥር አስገባለሁ። ከዛ ይሄንን እንደዚህ ስልኩን ከሞላው በኋላ ኔክስት ሴቭ ይላለሁ። ሴቭ ካልኩኝ በኋላ ዩር ሪከቨሪ ፎን ኢዝ አድድ ይላል። ሪከቨሪ ፎኑ አድ ተደርጓል። ስለዚህ ከዚህ በኋላ የእይታችን ኢሜል አካውንት ተገብቷል ማለት ነው። ስለዚህ መግባት ትችላለች። ከዚህ በኋላ እዚህ ጋር ጂሜል ላይ ትገባለች። በቃ የመጀመሪያ ጎግል ራሱ ኢሜል አድርጎላታል። የመጀመሪያ ሜሴጅ ጎግል ራሱ ኢሜል አድርጎላታል። እንግዲህ እንደዚህ በዚህ ሁኔታ ትጀምራለች ማለት ነው። ከዚህ በኋላ እንዴት ፋይል መላክ እንችላለን፣ እንዴት ፋይል መቀበል እንችላለን፣ የመጣው ፋይል ምን ላይ ይገባል፣ ለሰው ፋይል እንዴት መላክ እንችላለን የሚለውን ነገር ለማየት ፋይል ለሰው ለመላክ መጀመሪያ እዚህ ጋር ኮምፖዝ የሚለው ላይ እንመጣና ኮምፖዝ የሚለውን እንነካለን። ኮምፖዝ የሚለውን ከነካም በኋላ አሁን ለምሳሌ እቺ እህታችን አሁን አዲስ የከፈተችው ወደ እኔ ትልካለች። ለምሳሌ እኔ የኔን አካውንት ታስገባለች፣ የኔን ኢሜል አካውንት ታስገባለች፣ ኢሜል አድረስ ታስገባለች። እንደዚህ ብላ ስታስገባ የኔ አካውንት ይመጣል። እዚህ ጋር ሳብጀክት የሚለው ቦታ ላይ መልእክቱን የያዘው የምትልኩት ነገር ምን አይነት መልእክት እንደሚይዝ የሚባለውን ነገር ታስገባላችሁ። ለምሳሌ say hi to say hi የሚለውን ነገር ታስገባለች፣ ሰላም ለማለት ነው። እዚህ ጋር ደግሞ የምትልከውን ፋይል ወይም የምታስቀምጠውን ሜሴጅ እዚህ ጋር ታስቀምጣለች። ኮፒ አድርጋ ሌላ ቦታ ላይ ፋይሉን ጽፋ ወይም ሜሴጁን ጽፋ እዚህ ጋር ኮፒ አድርጋ ማስቀመጥ ትችላለች። ግን በፋይል ወይም በፒዲኤፍ መልክ ከሆነ እዚህ ጋር አታች ፋይል የሚባል አለ። አታች ፋይል የሚለው ላይ እዚህ ጋር መታ ክሊክ አድርጋ ሴቭ ተደርጎ ያለ ከሆነ ውስጥ ገብታ አውጥታ ማስገባት ትችላለች። አሁን ለምሳሌ እዚህ ጋር ዝም ብዬ አንዱን ነገር ልላክ። ይሄንን አሁን መርጫለሁ። ያው በፒዲኤፍ መልኩ ሴቭ የተደረገ ስለሆነ መርጫለሁ። ከዛ በኋላ ምን ትላላችሁ? ኦፕን ትላላችሁ። ኦፕን ስትሉት ፋይሉን ወደዚህ ሎድ ያደርጋል። ኦፕን ስትሉት ሎድ አድርጎ እዚህ ጋር አስገብቷል። ከዛ በኋላ ምን ትላላችሁ? ሴንድ ትላላችሁ። በቃ ፋይሉ ሴንድ እንደተደረገ ያው ሜሴጅ ሴንድ ይላል። ስለዚህ ቪው ለማድረግ ከፈለጋችሁ እዚሁ ቦታ ላይ የተላከውን ፋይል ማየት ትችላላችሁ። ያው እዚህ ጋር አታች አንድ ፋይል አድርጋለች ወደ እኔ ማለት ነው። ስለዚህ ደግሞ ሰው የላከውን ፋይል ለማግኘት ከፈለጋችሁ ማየት ከፈለጋችሁ እዚህ ጋር መታችሁ ኢንቦክስ ላይ መታችሁ ነው የምታገኙት። ኢንቦክስ ላይ ሰው ለእናንተ ሜሴጅ ከላከላችሁ ኢንቦክስ ላይ ይገባል። በአጠቃላይ እንደዚህ ይመስላል። በኮምፒውተራችን እንዴት ኢሜል አካውንት መክፈት እንደምንችል ይሄንን ይመስላል። ጥያቄ ካላችሁ ኮሜንት ሴክሽን ላይ እንድታሳውቁን አሳስባችኋለሁ። በስልክ ደግሞ እንዴት እንደሚከፈት በቀጣይ በሁለተኛው ቪዲዮ ላይ እሰራላችኋለሁ። ስለተከታተላችሁ እስከ መጨረሻ ቪዲዮን ስላያችሁት በጣም እጅግ አድርጌ አመሰግናችኋለሁ። ባይ ባይ። ቻናልን ሰብስክራይብ እና ላይክ ሼር አድርጉ። አመሰግናለሁ።